stavo mai sterilizzati dai parenti. Il Signore mi aiuterà. Egli mio Dio. Alleluia. 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 ደፋር ስላችሁ እግዚአብሔር መንፈስ ነው ድፍረት ማንነቴ እንደዚህ አይነት ሰው አይደለም እኔ በተፈጥሮ የእግዚአብሔር መንፈስ ሲመጣብኝ ግን እንደ እብድ እናገራለሁ ክብር ለኢየሱስ ይሁን የሚገባኝ ነገር ስላለ እኮ እግዚአብሔር ቢፈቅድ ብንኖር በሚቀጥለው ዓመት ብዙ ምስክርነቶች እንሰማለን ክብር ለኢየሱስ ይሁን እልፍ ያደርጋል እግዚአብሔር ሻገር ያደርጋል እግዚአብሔር መጎብኘት ይጀምራል እግዚአብሔር መለወጥ ይጀምራል እግዚአብሔር Nobody can say no. Mandara kalau ni tak siapa. Ini mana siapa? Hallelujah. Yesus sekarang yang dijaga mana, yang dijaga mana, yang dijaga mana. Yesus ላለው ሰው እንደዚህ በፊት ከጎናችሁ ላለው ሰው ዛሬ እንደ ነብይ ያደርገኛል ነውና እንዲህ እልሃለሁ መካን አትሆንም መካን አትሆንም ማን ያለኝ እንዳትለኝ ያለ የሰራዊት ጌታ እግዚአብሔር እልሃለሁ እግዚአብሔር ይችላል ዛሬ በሕይወት አንድ ነገር ይሆናል ነገስታቶች ስልጣናት የሚሰጡበት ምድር የምትንቀጠቀጥበት ሰማይ ዙፋኑ የሆነ ምድር መረገጫ የሆነ የምትሰሩልኝ ቤት ምን አይነት እግዚአብሔር ስም ለዘላለም ይባረክ። ይህንን ያመነ ሰው አንድ ጊዜ በጩኸት አሜን ይስማስ። አሜን ይታየኝ ሲባላችሁ አያያ ነገር ጀምሯችኋል ጀምሯል ነገር ጀምሯል ነው ከቦታችሁ ጋር ጀምሯል ሲሪየስ ነው መናገር ጀምሯል የገደመን እየፈረሰ ነው ብለው የወሰነ እየፈረሰ ነው ብለው መገደበት እስኪ መያዝ መወሰን እስከማይኖር ድረስ የእግዚአብሔር የማስጠበስ ኃይል አሁን ባንቺ ላይ ይመጣል። ሃሌሉያ 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 መንፈስ ይመጣብሻል መንፈስ ይመጣብሻል ማለት የልዑል ኃይል ምናምን ይጸልይብሽ መንፈስ ይመጣብሻል። ክብር ለኢየሱስ ይሁን። ስምህ ለዘላለም ተባረክ። ሃሌሉያ። በዮሐንስ ምዕራፍ 1 ቁጥር 29 ላይ መጥምቁ ዮሐንስ ኢየሱስን ሲያስተዋውቅ ምን አለ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው።
ከዛ በፊት ምን አለ መሰለሽ? ከዛ በፊት በሉቃስ ምዕራፍ 1 ከ26 እስከ 33 ላይ መልአኩ ወደ ማርያም ገብቶ ደስ ይበልሽ ጸጋ የሞላብሽ ወይ ብሎ በእግዚአብሔር ፊት ጸጋ አግኝተሻልና፣ በእንግሊዝኛው ፌቨር ነው የሚለው ሞገስ። አትፍሪ፣ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ የምትወልጂው ልጅ እርሱ ታላቅ ይሆናል። አሜን ነው ወይ? አሜን ነው ወይ? ዝም ብዬ አላመጣሁትም። አሁን በዚህ ትንቢት በዚህ መልእክት ውስጥ የሚወለድ ኦልሬዲ ታላቅ ነው። አይሰማ ታላቅ ነው እኮ ያልኳቸው። ይህ ኤክስትራኦርዲነሪ ለየት ያለ ሰው ነው የሚወለደው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 1:29 ላይ ሌላው ጉድ ኒውስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። አገልግሎቱን ለዓለም ሲያስተዋውቅ መልካም ዜና ነበር። ስለ መልካም ዜና እንደጀመርኩላችሁ በዮሐንስ ወንጌል ምዕራፍ 2 ከ1 እስከ 11 ደግሞ ፈጠን ብዬ ልኝ አሁን ምን አላነባቸው እየሰጧቸው ነው ማለት ነው። በቃና ዘገሊላ ሰርግ ላይ የአገልግሎቱ የተአምራት መጀመሪያ ሆነ። ሰርጉ ከመጠናቀቁ በፊት አሳዳሪው ምን ብሎ ነበር? አንተስ መልካሙን የወይን ጠጅ እስካሁን ከወዴት አቆይተዋል? ዘቤስ የቱካም ይላሉ ፈረንጆች። መልካሙ ነገር መንገድ ላይ። አሜን ነው ወይ? አሜን ነው ወይ? አሁን መናኛው አይደለም የመጣው፣ መልካሙ ይመጣል። መልካሙ ነገር ይመጣል። መልካሙ ወይን ጠጅ በዛ የተመሰለው አሁን ይመጣልሻል፣ ወደ አንተ ይመጣል። ዘቤስ ኢዝ የቱካ ዘቤስ ኢዝ የቱካ ወደ አንተ የሚመጣ ነገር አለ። ወደ አንቺ የሚመጣ ነገር አለ። ለጊዜው ያላየኸው፣ ለጊዜው ያላየሽው፣ ለጊዜው ያልተገለጠ ብዙ ጊዜ የምለው ነገር አለ። በፊት ቲኬት ኤጀንት ነበርኩና በኤርላይን እንትን ላይ እና አንድ ነገር አውቃለሁ። ወደ ለንደን ሲመጣ ወይም ወደ ሮም ሲመጣ ከፍራንክፈርት ተደርጎ ትራንዚት የሚባል ነገር አለ። ታውቃላችሁ? ትራንዚት ይደረጋል። ናስቶፕ ኦቨር ብለዋል። እንደዛ ነበር የሚደረገው። ትራንዚት ያደርጋል ወደ አሜሪካ ውስጥ ለንደን አድርጎ ወደዛ። የብዙዎቻችሁ አሁን ወደ ጣሊያን እንደዚህ ታቆራረጡ በየመን በግብፅ የሚኬዱ አካሄዳል። እንደዛ የሆኑ የተንጠለጠሉ ነገሮች አሉ። ትራንዚት ላይ የሆኑ በረከቶች ገብቷቸዋል። ኦልሬዲ ከኦሪጂናቸው ተነስተዋል፣ ዲፓርት አድርገዋል። ነገር ግን ዴስቲኔሽናቸው ላይ አልደረሱም። ትራንዚት ላይ ከጎናችሁ ላለው ሰው ያንቺ ነገር ትራንዚት ላይ ነው፣ ሽግግር ላይ ነው። ትራንዚት አድርጓል። ሃሌሉያ አሜን። ትራንዚት ላይ ያለ ነገር ደግሞ ይጠበቃል። አሁን ይደርሰዋል። እዛ ደውለን ነበረ ተነስተዋል ብለዋል። አሁን እዚህ ላይ ደረዳጅ መብላት አውሮፕላን ይቆማል። ይመጣል 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 ይመጣል። አሁን ፕሮፌት ወድ ነው ይመጣል ይመጣል። ይሄን ነገር ለጥቄ መጨረሻ ላይ በዘይት ጸልያል። እግዚአብሔር ተባረክ። ሰዓት ይበቃናል እንደሚሆን በቃ ሲስተም እንጠቀማለን። እግዚአብሔር ይረዳል። የጌታ ኢየሱስ አገልግሎት መጀመሪያ ታዲያ እዚህ ጋር ምን እየተናገረ ነው? በቤስት ዚየቱካ የሚመጣ ነገር ነበረ። ወደ መስቀል ከመውጣቱ በፊት ደግሞ ለደቀ መዛሙርቱ ወገኖቼ፣ አሁን እነዚህ ነገሮች ሁሉ ከእያንዳንዱ ከራሳቸው ነገር ጋር እያይዙ አሁን በክርስቶስ ኢየሱስ ላይ ነው ፎከስ እያደረጉ እያንዳንዱ ሂደት ላይ የምናገረው። በመጀመሪያ ጌታ ኢየሱስ ከመወለዱ በፊት መልካም ዜና እንደተነገረ ያም በማርያም ጽንስ እንደሆነ ተወለደ። ከተወለደ በኋላ ደግሞ አሁን በቃና ዘገሊላ የታምራቱ መጀመሪያ እንዳደረገ እንደገና ደግሞ አለቅሱ ሲመጡበት ደግሞ አሁን ወደ መስቀል ሊወጣ ነው። ወደ መስቀል ሲወጣ ደግሞ ቀርጸ ተስፋ ወይም ባዶ ነገር አላላቸው፣ አንድ ነገር አለ። ወደ መስቀል ከመውጣቱ በፊት ለደቀ መዛሙርቱ መልካም ዜና ነገራቸው። ምን አለ? በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ምንም ቢቀማችሁ በምንም ነገር ውስጥ ለፉ፣ አይዟችሁ እኔ ዓለምን አሸንፌዋለሁ። በልሱ በምንም ውስጥ ለፉ። ተግዳሮት የለም አልተባለም፣ መከራ የለም አልተባለም፣ ችግር የለም አልተባለም። ነገር ግን አይዟችሁ አለ፣ እኔ አሸንፌዋለሁ። ስለዚህ የተሸነፈ ጠላት አሸንፉት። ክብር ለኢየሱስ ሲሆን ማንንም ምንም ጊዜም ጌታ ኢየሱስ አለመልካም ዜና አልተወም። ገና አሁን እየገረመኝ ነገር ነው የምነግራችሁ። አሁን በእያንዳንዱ ምዕራፍ ላይ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ክርስቶስ ተስፋን እየሰጠን ነው። ምን አለ? አይዟችሁ። በዮሐንስ ወንጌል 13 ምንም ይቅጠማችሁ፣ በምንም ነገር ውስጥ ለፉ፣ አይዟችሁ እኔ ዓለምን አሸንፌዋለሁ። በሌላ አባባል there is good news for someone tonight።
በምንም ነገር ውስጥ አሁን እያለፍክ ይሆን የሰራዊት ጌታ እግዚአብሔር all will be well ሁሉ መልካም ይሆናል ሁሉ መልካም ይሆናል በሆነ ነገር ውስጥ ያለሽ አሁን እየተናገረሽ ያለ ሁሉ መልካም ይሆናል ቃል ምናምን ቃል ይሰራል ቃል ሰብሮ ይገባል አላዛርን ታስታውሳላችሁ አሁን ተናግሬዋለሁ እኔ ያረሳው ተናግሬያለሁ የሞተን የሸከተ ሬሳ 4 ቀን የቆየን ሬሳ ጌታ ኢየሱስ ዘግይቶ ሄደ የእግዚአብሔር ክብር ይገለጥ ዘንድ አደረገ አንድ ነው ያለው ምንድን ነው ድንጋዩ ከባዱታል እሱ ከዛ በኋላ ምንድን ነው ያደረገው ጮኸና አላዛር ሆይ ምን አለ ናውጣ እስኪ ዛሬ ሄዳችሁ ኮስታ የሚገርም ሚስጥር ታያላችሁ ሲገባኝ ዘለኩኝ አላዛር ሆይ ናውጣ ከዛ የሚቀጥለው ብላችሁ ስታነቁ አላዛር ሆይ ናውጣ ነው ጌታ ኢየሱስ ድረስ የአስከሬን የተገነዘ ነገር እንዴት ነው ቃል መባከል የእግዚአብሔር የቃል ጉልበት የተገነዘ ነገርን እንኳን አንቀሳቅሶ የማውጣት ኃይል ነው ኢየሱስ ነው የተገነዘ የተቀበረ 4 ቀን የሸተተለቀ እንደተገነዘ ናውጣ የሚለው ቃል ባየር ላይ ስሎሞሽንን ሰው እንኳን እየሰራው ማለት ሰዎች እንኳን ከምደርሰው በስሎሞሽን just one word አሜን በመስቀል ላይ መልካም ዜናን ሰጠ ኦኬ ወደ መስቀል ሲሄድ ነበር በመስቀል ላይ ደግሞ ወጣ በቃ እንደኛ ነገር በቃ ምንድነው የሚቤሽን ስትል አረጋና መጨረሻ ላይ ምን አለ it's finished ተፈጸመ አሜን good news ተፈጸመ አሜን ነው ወይ አሜን ምን ማለት ነው for somebody tonight የለቅሶ ዘመናት አመናት ወራት በዚህ ምሽት ተፈጸመ አሜን ቃል ነው ማውጣው ተፈጸመ ለአመታት ስትቸገርበት የነበረ ለአመታት ስትጨነቅበት የነበረ ስሙኝ ባካችሁ እኔ የመለኮት ነገር እንደማወራው ዛሬ ተፈጸመ አሜን it's finished አለ መስቀል ላይ ወጣና መስቀል ላይ ጨረሰው ተፈጸመ አሜን አበሳሽ ተፈጸመ መከራ ተፈጸመ አሜን ለሚያምን አሜን ይሁን ሃሌሉያ ተፈጸመ ከዛስ የለቅሶ ዘመናት አመታት ወራት ተፈጸሙ ሶበር መስቀል ላይ ወጣ ከዛ በኋላስ በትንሳኤ ማለዳ በማቴዎስ ምዕራፍ 28 ከ1 እስከ 6 ከዛስ በኋላ እንደ ተናገረ ተነስቷል አሜን ነገርሽ እንደሞት አልቀረም ነገርህ እንደሞት አልቀረም የሞተብህ ነገር እንደሞት አልቀረም ሕያውን ከሙታን መካከል ስለምን ትፈልጋላችሁ ተነስቷል እንጂ በዚህ የለም ገሊላ እንደነገራችሁ በእውነትም እንደተናገረ ታማኝ ነው ቃሉን አከበረ የሞትን መውጊያ ሁሉ ሰብሮ ይኖራል ለዘላለም ከብሮ አሌ ሃሌሉያ አሌ ሃሌሉያ አሌ ሃሌሉያ ሃሌሉያ በቃ ለራሴ አንድ ነገር ነገርኩት ዘብልሽ ተነስቷል ኢየሱስ ተነስቷል ስለዚህ የሞተ ነገርህ ተነስቷል ስለዚህ በትንሳኤ ትጓደዳለህ በትንሳኤ ትኖራለህ ክብር ለኢየሱስ ይሁን ወገኖቼ እኔ እግዚአብሔር ይረዳኛል የእናንተን ባላቀም በዘመኔ ሁሉ እየጨመሩ መሄድን እንጂ እየከሱ ወይም እየቀነሱ መሄድን አልመኘው አላደርገውም ደግሞ አልተኛም በዚህ በቀሪ ዘመኔ ኖ በቀሪ ዘመኔ ወደ እሱ እስከምሰበሰብ ድረስ ወይ ኢየሱስ እስከሚመጣ ወይ እስከሚሄድ ድረስ አመልከዋለሁ አሜን ደከመኝ ሰለቸኝ አይደለም
አገለግለዋል። እኔ አይዶም ማይንድ እውነቴን ነው። እሱ ይክበርልኝ እንጂ ለምን መሰላችሁ? ክብር የሱ ነው፣ ሞገስ የሱ። አሁን እንዲህ የምታዳምጡኝ እኮ ከሱ የተነሳ ነው። የት እንተዋወቃለን? የምታደምጡኝ እኮ ከሱ የተነሳ ነው። ክብርሽ ነው፣ ሞገስህ ነው። አትጣሉ። አይታችኋል? ሰዎች ከጌታ ሲርቁ፣ ሰዎች ወደ ኮንፈርት ዞናቸው ሲገቡ፣ ያን የዝና ወንዝ መሻገር ሲያቅታቸው ሞገሳቸው ከላያቸው ላይ ሄድ ይችላል። ሳምሶን እንደ ልማዱ ሞከረ ይላል። ያለ መስሎት አስላጭቶ ዋቻት ሲሳካልሽ፣ ሲሞላልሽ፣ ቀናቶች ሲቀኑ፣ ዘመን ሲሳካ፣ ወዳጆችሽ ሲበዙ የበለጠ የነኝን ሁሉ ነገሮች አንኳር የሆነውን እርሱን አክብሪ እንጂ እነሱን ይዘሽ እሱን ገለል እንዳታደርጊ። ልንገራችሁ፣ ሰው ሁሉ ቢሄድ ለኔ እሱ ብቻ ካለ የበለጠ በመጣ ቁጥር የበለጠ ተጠጉት ወገኖቼ። ለዚህ ቆረ ጠላት እያስጣለን ያለው ኖ ኖ ኖ ኖ ኖ ኖ። ሃሌሉያ! ክብር ለኢየሱስ ይሁን። አሜን። ዘመኔን አውቀዋለሁ ከጌታ ውጭ አለኝ ወዳጅ የማይከዳ ኑሮ ቢሆን መከዳ የቀረበ ሲረድ ያጀበ ሲበተን እንዳይመስልሽ ጥሎሽ ሄዳል። ያጀበ ይበተናል እንዳይመስል እንትናዬ ስምህን ዬ እያደረገ የጠራ አንድ ሰው ብላለ ሃንዬ ያለ ዞር ሲልበት አይና ይላል። እግዚአብሔር አይከዳም። ቀና ብለን እሱን ካየነው አይከዳም። ወገኖች ያው እውነትም ልብስ እየቀየረ ነው ጌታ። እውነትም እያደሰን ነው ጌታ። እውነትም የሆነ ነገር በዚህ ላይ እያፈሰሰ። ክብር ለኢየሱስ ሲሆን፣ ስለዚህ ወገኖቼ በሉቃስ ምዕራፍ 1:23 መልአኩ ገብርኤል ይሄንን ነግሬያችኋለሁ። አትፍሪ ትጸንሻለሽ አለ። እንደገና ዛሬ በዚህ ምሽት ደግሞ በኮንፊደንስ for someone here tonight መልካሙ ዜና your tomorrow will be okay። ለምን ተነስቷል ብለናል ኢየሱስ ክርስቶስ። አሜን ነው ወይ? አሜን። እንደ ሞት አልቀረም ነገርሽ፣ እንደ ሞት አልቀረም። ኢየሱስ ተነስቷል። አሜን። ድራማ እየሰራ አልነበረም ጌታ ኢየሱስ ክርስቶስ። ለኛ የሆነውን ነገር እያሳየን ያለው ተነስቷል። ጌታ ኢየሱስ ከማረጉ በፊት አሁንም መልካም ዜና አለሁላችሁ እያለ ጥሎን ይሄድ ነው። በሐዋርያት ሥራ ምዕራፍ 1:8 ላይ መንፈስ ቅዱስ በእናንተ ላይ ይወርዳል፣ ከዚያስ ኃይልን ትቀበላላችሁ። እኔ ብሄድ ይሻላል፣ አጽናኙ መንፈስ ቅዱስ ግን እልክላችኋል። እሱ ደግሞ ወደ እውነት ሁሉ ይመራችኋል። መልካሙ ዜና የድካም ዓመታቶቻችን በዚህ ምሽት የሚያከትሙ ሰዎች አሉ። አላያችሁ? ከትናንትና ጀምሮ ዛሬ የሰዎች ታሪክ እየተለወጠ እኮ ነው። ነገሮች እየተለወጡ ታላቁ ሌላው ጸሎቴ ወገኖች፣ እኔ አንድ ነገር አምናለሁ። በዛ ሰው የቆምሰው ምን ብሎ ሃሌሉያ ብለን መተው አይደለም። እግዚአብሔር እንደረዳን መጸለይ ያስፈልጋል፣ መቀጠል ያስፈልጋል። በዛው ነገር ያ ነገር እንዲጸና። ሃሌሉያ አሜን። ካረገ በኋላስ በሐዋርያት ሥራ ምዕራፍ 1:9-11 መላእክቱ ለደቀ መዛሙርቱ ዶንት ወሪ ቆመው ያዩ ነበር አይደል? እናንተ የይሁዳ ሰዎች ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁ እንዲሁ ይመጣል። ጩኹልኝና ማራናታ በሉ እስኪ። አሜን። ጌታ ኢየሱስ ይመጣል። ዛሬ ጠፋ ነገር አሜን። እስኪ ማራናታ በሉ። ጌታ ኢየሱስ ይመጣል። ወደዚህ ነገር እግዚአብሔር ያስገባል። የእግዚአብሔር ቤት አሁን የድራማ ቤት ሆኗል። ብሔራዊ ቲያትር አለው። ሀገር ፍቅር ምን እየሆነ እንዳለ ሊገባኝ አልቻለም። የእግዚአብሔር ቃል አይሰበክም። ለሕዝቡ ተስፋ የለም። ብቻ የሚሆነው ነገር ያለው ድራማ ነው።
ዋት ድራማ ይሄ አመት ዩሲ ጌታ ኢየሱስ ወይ ቶሎ ና ማን ይፈልገዋል? በእውነት ነው የምላቸው። አረ በገላገል በቂ ኢንፎርሜሽን እኮ ቢኖረን ከዚህ ምድር ጋር ስለ ሄቨን ስለ ሰማያዊቱ ነገር እዛ ያለ መረጃ በደንብ ቢኖረን ማን እዚህ ገና ሰው ሳይሞት መርዶ ይሄ እኛ ሆነን መንበሰው ክርስቲያኖች እንትና ግን እንደዚህ አሉ እንዲህ ብለውኛል ወይኔ ልሞትበት ሞቼስ ሜጃ ሽቃላዋሽ ችግር አለ እንዴ በሰማይ ሀገር አለኝ በሰማይ ከበናችሁ ላገሱ አረ ምንድነው የሆነ ያለ ይሄ እኮ በቃ ከምትጋ መጣበቃችን ወደዛ የሚሄድ ፍላጎት እውነት ነው። ጊዜያችን ሳይደርስ እንሄዳለን። ግን አለ ጊዜያችንም ደግሞ ከጊዜያችንም በኋላ ደግሞ ድርቅ ማለት አያስፈልግም። ኢየሱስ ይመጣል። ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ይመጣል። ለእያንዳንዱ ክርስቲያን ታላቁ መልካሙ ዜና ጉድ ኒውስ ኢዝ ጌታ ኢየሱስ ይመጣል። እንባችንን ከዓይናችን ላይ ያብሳል። ቃሉ ነው የሚለው ያብሳል። ሐዘን የለም፣ ጭንቀት የለም፣ ፍርሃት ጠፍቷል ከልቤ መንፈሱ ያጽናናኛል፣ በደስታ ሞልቶኛል፣ ጌታ ዘወትር ይጠብቀኛል። ተለወጥኩኝ በኢየሱስ አዲስ ፍጥረት ሆኛለሁ፣ መንፈሱን አግኝቻለሁ። ስሙት ወደ ጌታ አሜን አሜን። ተመለስን ትራንስፖርት ክብር ለኢየሱስ ይሁን። ኢየሱስ ይመጣል። ኢየሱስ ይመጣል። አሳስባችሁ ኢየሱስ ክርስቶስ እንደገና ይመጣል። ሲመጣ የታረደው በግ ሆኖ አይደለም የሚመጣው፣ የይሁዳ አንበሳ ሆኖ ነው የሚመጣው። የወጉት ሁሉ ያዩታል፣ እነዚህ የሚያሾፉ ያዩታል። እኛ ሞኝ የመሰልናቸው፣ እኛ እብድ የመሰልናቸው፣ እኛ ስራ ፈት የመሰልናቸው ያኔ እውነቱ ይታወቃል። ኢየሱስ ይመጣል። ከዓይናችን ላይ እንባችንን ያብሳል። ክብር ለኢየሱስ ይሁን። እንኳን የኢየሱስ ከሙላችሁ ላለው ሰው እንኳን የጌታ ነሽ፣ እንኳን የጌታ ነሽ። እውነቴን ነው የምላችሁ። ከስንት ነገር ነው ያወጣን እግዚአብሔር። ሞስት ኦፍ አስ በዚህ ሰዓት ብዙዎቻችን እንኳን በእግዚአብሔር ቤት እንዲቁጭ ብለን እግዚአብሔርን ለማምለክና በህይወት ባልነበር በህይወት ኑሩ ያለን እግዚአብሔር ስሙ ይባላል። ክብር ለኢየሱስ ይሁን። ይህ መልካም ዜና መልካም ዜና ሲበዛ ሆነ እዚህ ጋር እንግዲህ ከሰዓት ጋር ፋይት ስለማድረግ አሁን ዘይቶች ይዘጋጁ ሊሆና ሁለት ሽሪክ አድርጎ እንደሚሰሩና መንፈስ ቅዱስ ደግሞ እንደሚመራ እናደርጋለን። አሜን አሜን። አንድ ነገር በእርግጠኝነት እነግራችኋለሁ። እየተቀበልን እንዳለን ሁሉ ገና ተቀብለን የሚመጣው ነገር ይኖራል። የዚህ ዓመት ከዓመቱ በሁለተኛው ወር ከወሩ ዛሬ ስንት ነው? 5 ነው። በአምስተኛው ቀን ላይ ተቀብለሽ ልቶች ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በአምላካቸው የታመኑ ለዘለዓለም እንደማይናወጥ እንደ ጽዮን ተራራ ናቸው። ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘለዓለም እግዚአብሔር በሕዝቡ ዙሪያ የኔ ወንድም ዛሬ ጌታ ይጎበኛል። አሜን ነው። ሕዝቡ አይዞህ ዝለል ይለኛል፣ ተንከባለል ይለኛል። በእውነት ነው ብላችሁ ራሴን እየተቆጣጠርኩት ነው። ለምንድን ነው መሰለህ
በቃ አሁን ቀጥሎ የሚሆነውን ነገር በመንፈስ ያያለሁ። እግዚአብሔር ይመስገን። የጉብኝት ሰዓት ነው። ለበሉት ከጎናችሁ ላለው ሰው መንፈስ ያልፋል። ወገኖች ስንት የሚተላለፍ ነገር አለ። ጉንፋን እንኳን ያልፋል። ምን መንፈስ ያልፋል። ዛሬ ትጎበኛለሽ፣ ትታያለሽ። ሃሌሉያ አሜን። የጌታ መንፈስ አሜን፣ አሜን፣ አሜን። ኦ የእግዚአብሔር መንፈስ ትልቅ ነው የሚያይሮ Yeah.
እኛ እያመለክን እንጠብቃለን። ከዛ በመንፈስ ቅዱስ ምሪት ያልጸልየውን እንጸልያለን። አንደኛው ቃል አርጎና እያስተላለፉ እየነከሩ ግንባሮቻቸው ላይ እንዲያደርጉ Prendi l'olio e metti tutto sulla tua fronte.
መንፈስ በስራ ላይ ነው። አይብላኝ ኦርጋን ፍሬ የክብር መንፈስ የክብር መንፈስ የክብር መንፈስ የመንፈስ ቅዱስ እሳት አሁን ባለመከልከል በዚህ ጉባኤ እንዲያልፍ ጸልያለሁ። ጌታ በኢየሱስ ጌታ በኢየሱስ ጌታ በኢየሱስ ሁሉ ሰው ይጸልያል። ሁሉ ሰው ይጸልያል። ጸልዩ ጸልዩ ጸልዩ። ሃሌሉያ ሃሌሉያ አሜን። እግዚአብሔር መንፈስ Amen. በልብሽ ስትናገሪ ሰማሁሽ። በልብሽ ውስጥ ያለውን ድምፅ ሰማሁ። በልብሽ ውስጥ ያለውን ንግግር አሁን ጎበኝሻል። አሁን ጎበኝሻል። All is well, brothers. Hallelujah. Hai delle domande che non abbiamo capito. Yes. Nome di Gesù Cristo con l'autorità del nome. Io vedo una cosa nel mio spirito sotto in vari tempi c'è qualcosa che esce come ferita, come ferita in vari tempi poi viene fuori questa ferita, questo è opera di Satana, di diavolo. Oggi lo cacciamo via. Oggi lo cacciamo via. Nel nome di adesso subito uscite. Dove sei? ስትጸልዩ ቆይታችኋል። እንደጋ ጸልዩ። እኔ ልጅ የምጸልዩ አሁን እኔ ብላችሁ ብቻ እግዚአብሔር ይገስጻል። በል በል መለመለ በል ቀናትን እየለየ በላዋ ላይ በለቀ ይለቃል ይለቃል። Esci fuori da lei, esci fuori da lei, esci fuori da lei. የሐዘን መንፈስ ራስን ሐዘን ብለን ብንጠራ በጌታ ኢየሱስ adesso nel nome di Gesù Cristo grida 3 volte esci ይሄ ነው አየሽ፣ ይሄ ነው ይሄ ነው። በል 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 እግዚአብሔር መንፈስ እግዚአብሔር መንፈስ እግዚአብሔር መንፈስ ከአንቺ ጋር ያለው በዓለም ካሉ ይበልጣል። colui che è in te è più grande di quello che è nel mondo. Non aver paura, sorella. ትረሻለሽ
ትዘረጋለሽ ባትል ነው ማየው አይምሮ ላይ ባትል እስኪ ቀኝ እጆቻችሁ ወደ ሶስት tendete la mano destra verso di lei በጌታ በኢየሱስ ክርስቶስ እግዚአብሔር ዘላለም አምላክ በዚህ ሰዓት ፈውስ ልጆች እንጀራ ተብሎ መጻፈ አይኗን የሚዋጋ የክፉ ኃይል ሁሉ በክርስቶስ ኢየሱስ ተሰበረ ተሰበረ እግዚአብሔር መንፈስ ማስታወስ ይሁን በክርስቶስ ኢየሱስ ጸሎት ተከናወነ። እመኝሽ ያትፉ ክብር ለኢየሱስ እግዚአብሔር የተመሰገነ እስኪ እጆቻችሁን ታነሳላችሁ ጌታ ሆይ በሉት እስኪ ዛሬ በሉት እስኪ አንተ ጋር ኪዳኔን የማድስበት ከሰዓት በኋላ ነው አንተ እንደምታይ አምናለሁ ዛሬ በጌታ በኢየሱስ በሕይወት ዘመኔ ሁሉ ተለማምጬ ወደማላውቀው የክብር ባለጠግነት ታስገባኝ ዘንድ እለምንሃለሁ። ቴበላ ባነሳው ሰዓት መንፈስህ በኔ ላይ ይሁን። ሃሌሉያ አሜን አሜን። ቀጥሉ፣ ጸሎታችሁን ቀጥሉ። እንጸልያለን ወገኖች፣ እንጸልያለን። ሰዓት አለን፣ አይዟችሁ፣ እንጸልያለን። ኦ የጌታ የእግዚአብሔር መንፈስ ሃሌሉያ የጌታ የእግዚአብሔር መንፈስ ክብሩ በዚያ ወገኖች ትፈልጋላችሁ። ኑ ና አንለው